አዞትረን ባለማድረጋችን ለጭንቀት ሊያጋልጡ የሚችሉ ተግባሮች ምንድናቸው? እነዛን ተግባሮች እናነሳና የተለመዱ የሚነገሩ ነገሮች ናቸው፣ ግን በዋነኛነት እነዚህ ናቸው ጭንቀትን ሊያመጡ የሚችሉ ተብለው የተገለጹት ባለማድረጋችን። አንደኛው ሁሌ እንደምንለው እንቅስቃሴ አለማድረግ ነው። ይሄ ነገር ቀላል ችግር ሊመስል ይችላል ብለዋል፣ ግን በአእምሮና በሰውነት ጤንነት ላይ ከፍተኛ ተጽዕኖ ነው የሚፈጥረው እንቅስቃሴ አለማድረግ። ይሄ ደግሞ በተጨማሪም ለጭንቀትም ሊዳረግ እንደሚችል ነው። ከአእምሮ ከጤንነት በተጨማሪም ለጭንቀትም እንደሚዳረግ ነው የተነገረው። አእምሮአችን እንቅስቃሴ ከማድረግ ይልቅ ተቀብጦ የመደበት ይሄ ወደ ዲፕሬሽን የምንለው ነገር ይመርጣል። ስፖርት ባለማድረጋችን የተለያዩ ነገሮች መፍጠር የተለያዩ ነገሮችን ከማድረግ በተጨማሪ ይልቅ የመደበቱ ነገር ይመርጣል ተብሏል። ስለዚህ በተለያዩ ጥናቶች እንደሚያመለክቱት በቀን ውስጥ የተወሰነ እንቅስቃሴ ማድረግ በሰውነታችን ውስጥ ያለውን ጭንቀት እንደሚያላቀቅም በደንብ አጠንክረው ነው የተናገሩት። ቀላል የሚመስል ግን ደግሞ ትልቅ ችግር ያለው ነው እንቅስቃሴ አለማድረግ። በጣም ትክክል። ይሄ አንዱ ነው። ሁለተኛው በቂ እንቅልፍ አለማግኘት ነው። ይሄን ደግሞ በተደጋጋሚ ጊዜ የእንቅልፍ ጋር በተያያዘ ችግር ያለበት ወይ ደግሞ ከእንቅልፍ የሚርቅ ሰው ለጭንቀት እንደሚዳረግ ነው። በተለይ በቀን ውስጥ እስከ 5 ሰዓት የሚደርስ እንቅልፍን የማያገኙ ሰዎች በብዛት ለጭንቀት እንደሚጋለጡ ነው። ብዙ ጊዜ በተለይ ከስራም ውጪ ደግሞ በቤት ውስጥ እንደ ማንበብ፣ ላፕቶፖች እንደመጠቀም፣ ይሄ ኤሌክትሮኒክስ እቃዎችን ነው ከላፕቶፕ ከስልክ ጋር የተያያዙ ነገሮችን ለብዛት የመጠቀም አልጋ ላይ ተቀምጠውም ከሰዎች ጋር ቴክስት በማድረግ ጊዜን የሚያሳልፉ እና እንቅልፍ ሰዓታቸውን የሚሻሙ ሰዎች ለጭንቀት አዘውትረው እንደሚጋለጡ ነው የተነገረው። ስለዚህ እንቅልፍ መተኛታችን ደግሞ አሁን ብዙ ሰዎች ለጭንቀት ተጋለጥኩ የሚለውን ነገር የሚያስቀር ነው። ስለዚህ ተመጣጣኝ የሆነ የእንቅልፍ ሰዓት ያስፈልገዋል። ይሄ በዋነኝነት ነው ጥናቱ ላይ ያስቀመጡት። አንዳንዴ ደግሞ ራስን ከማህበራዊ ነገር ውስጥ ታርቃል። ለምሳሌ አሁን ይሄ የስልኩም ነገር ወይም ደግሞ በተለያዩ ምክንያቶች የብቻይነት ነገር ከመረጥክ በአንድ ነገር ውስን ሆነ መቀመጥም ለጭንቀትም እንደሚዳረግ ነው። ይሄ ደግሞ ከማህበራዊ ህይወት መራቅ ተብሎም ነው የተቀመጠው። ከቤተሰብ ከጓደኛ እንዲሁም ከተለያዩ ሰዎች አጠገብ ካሉ ሰዎች መራቅ በራሱ የሚያመጣው ችግር አለ። ስለዚህ በተቻለ መጠን ከማህበረሰቡ ጋር ለመቀላቀል ጓደኞችን ፈጥሮ ግሩፖችን ፈጥሮ ከሰዎች ጋር የመገናኘት አዲስ ነገሮችን የመስማት የመነጋገር ባህሉን መፍጠር ይኖርብናል። ከተለይ ደግሞ ከዘመድ ጋር ደግሞ ያለው ቁርኝነት ደግሞ በጣም መጠንከር ይኖርበታል። ከዘመድ አዝማር ጋር ያለን ነገር ወሳኝነት ነው። ስለዚህ ራስን ከማህበራዊ ህይወት ማራቅም ለችግር ይጋልጣል። አዎ ይሄ ዋነኛው ነገር ነው። እሺ ያልተመጣጠነ የሆነ ደግሞ አመጋገብም ራሱ ከፍተኛ ነው። በተለይ ጥሩ የሚባል ንጥረ ነገር ያሉ ምግቦችን አለማግኘት፣ በአግባቡ ሰዓቱን ጠብቆ አለመብላት፣ እነዚህም ራሳቸው የሚያመጡ ተጽዕኖ አለው ለአእምሯችን። ጤነኛ የሆነ የምግብ ስርዓት ሲኖረን ጤነኛ የሆኑ ምግቦችን መመገብ በራሱ የሚፈጥሩ ነገሮች አሉ። በተለየ መልኩ ደግሞ የማይፈለጉ በጣም ሰውነታችን ውስጥ ብዙ ሰዓት የሚቆዩ ምግቦችን መመገብ ለጭንቀትና ለድብርት የሚጋለጣሉ። ስለዚህ አመጋገባችን ላይ እንደዚሁ ማሰብ ይኖርብናል። ይሄ አሉታዊ ነገሮችን ደግሞ ማሰብ ሌላ ዋነኛው ደግሞ የጭንቀት መነሻ ነው ተብሏል። ይሄ ስለ በጣም መልካሙን ሳይሆን በቃ የሆነ ነገር ይፈጠራል እንደዚህ ይሄ ያሰበው እንዲ ለማድረግ ነው ምናምን ይያሉ መጥፎን ማሰብ ማለት ነው። በጣም ትክክል ነው። ስለ መገለል ይሄ ነገሮች ጥሩ አለመሆን ደጋግሞ ማሰብ ይሄ ነገር የተፈጠረው በዚህ ምክንያት ይሄኛው የሆነው እንደዚህ እሱ እንዲያድርጎት ነው እየተባለ በየጊዜው ለአእምሯችን የምንሰጠው መልእክት አእምሯችን ደግሞ ጭንቀት እንዲዳረግበት ያደርገናል። ስለዚህ አንዳንዴ በህይወታችን ውስጥ የሚመጡ አጋጣሚዎች ይኖራሉ። ባልታሰበ ሰዓት ከቢሮ የሚመጣ ዜና ሊኖር ይችላል በህይወት ላይ። ያንን በማሰላሰል በመጨነቅ ምን ተፈጠረ ምን አድርጌ ነው እያልክ ጊዜን ከማባከን ወደ ሶሉሽኑ ወደ ውጤቱ ከፍቅረኛም ሊመጣል ይችላል። በቃ ድንገታዊ የሆኑ ነገሮች እነዚህ የውድቀት ስንብት ማለት የውድቀት ምልክት አለመሆናቸውን መገንዘብ ሌላም ህይወት እንዳለ መረዳት
እነዚህ ነገሮችም በተለይ ወሳኝ ናቸው ተብሏል። የማይሆኑና አሉታዊ ነገሮችን በማሰብ ደግሞ ለጭንቀት መጋለጥ እንደምንችል ነው ጥናቱ የሚያረጋግጠው። ስለዚህ እነዚህ ዋነኛ የሚባሉ ነገሮች ናቸው። አሉታዊ ነገሮችን ማሰብ፣ ራስን ከማህበራዊ ህይወት ማራቅ፣ በቂ እንቅልፍ አለማግኘት፣ ያልተመጣጠነ አመጋገብ፣ እንቅስቃሴ አለማድረግ፣ እነዚህ ወሳኝ የሚባሉ ነጥቦች ናቸው ለጭንቀት ሊያጋልጡን የሚችሉ።